ዛሬ በዓለም ላይ ካሉት በጣም አደገኛ መንገዶች አንዱ የሆነውን የዮንጋስ መንገድ ወይም ዝነኛው የሞት መንገድ ተብሎ የሚጠራውን እንቃኛለን። አብራችሁን ቆዩ። የዮንጋስ መንገድ በ1930ዎቹ በቦሊቪያና በፓራጓይ መካከል በተደረገው በሻኮ ጦርነት ወቅት ተሰራ። በዋናነት የተሰራው ላፓዝን ከአማዞን ደን ጋር ለማገናኘት ሲሆን ይህም ለንግድ ወሳኝ ነበር። እናም በጠመዝማዛነቱ በጠባብነቱና በገደላማነቱ የተነሳ በዓለም ዝነኛው መንገድ መሆን ችሏል። ይህም የሞት መንገድ የሚል ማዕረግን አሰጥቶታል። ይህ መንገድ 43 ማይል ርቀት ያለው 10 ጫማ ብቻ ስፋት ያለው በአንድ ጎን በኩል ከ2000 ጫማ በላይ የሚልቅ ገደል ያለው ለዛው ምንም አይነት የአደጋ መከላከያ ብረቶች የሌሉበት አደገኛ መንገድ ነው። የሀገሪቱ መንግስት እንዳወጣው መረጃ በየዓመቱ ከ200 እስከ 300 የሚጠጉ ሰዎች ህይወታቸውን በዚህ መንገድ ምክንያት ያጣሉ በማለት መረጃ አውጥቷል። በዚህ መንገድ አደገኛነት ላይ የአየር ሁኔታውም ከፍተኛ ሚና ይጫወታል። ይህ ቦታ ብዙውን ጊዜ በዝናብና በጭጋግ የተሸፈነ ነው። ይህም ለሹፌሮች እጅጉን ፈታኝና አስቸጋሪ ይሆንባቸዋል። ይህ መንገድ በመሬት መሸርሸር ምክንያትም ብዙ ነፍሶችን ቀጥፏል። በዚህ መንገድ የሚጓዝ ሰው ለጉዞ ሲነሳ ቤተሰቦቹን፣ ወዳጆቹን ተሰናብቶ ነው የሚወጣው። ምክንያት ብትሉ ከሚመለሰው ይልቅ ወጥቶ የሚቀረው እጅጉን ይበዛል ይላሉ የሀገሪቱ ነዋሪዎች። የዮንጋስ መንገድ በአደገኛነቱ ብቻ ሳይሆን በቱሪስት መስህብነቱም ዝነኛ ነው። በዓለም ላይ የሚገኙ የተራራ ላይ ብስክሌት አሽከርካሪዎች ለነፍሳቸው ጭራሹን አያስቡም በሚያስብል ደረጃ በዚህ ጠመዝማዛ መንገድ እየተሽቀዳደሙ ይወዳደራሉ። ከብዙ ዓመታት አደጋዎችና ሞት በኋላ የቦሊቪያ መንግስት ይህንን መንግስት ለማሻሻል ቆርጦ ተነሳ። ይህን አደገኛ ህይወት አጥፊ መንገድ በመተው አዲስ መንገድ ሰራ። የሀገሪቱ ህዝብም በሰላም ወጥቶ በሰላም መግባት ቻለ። ቢሆንም ግን በዚህ መንገድ ጀብደኛ ነን የሚሉት ቱሪስቶች መኪናቸውን በመያዝ በሞት መንገድ ይዝናኑበታል። እስኪ እናንተም ይህን የቱሪስቶችን እድል ብታገኙ ይህን መንገድ የመሞከር ፍላጎቱ አላችሁ? መልሳችሁን በኮሜንት አሳውቁኝ። ቪዲዮውን ላይክ፣ ሼር፣ ይህንን የመሳሰሉ ቪዲዮዎች እንዲደርሷችሁም ሰብስክራይብ ማድረጋችሁን እንዳትረሱ።